ስራ ለመምጣት ጠዋት 11 ተኩል ነው የምነሳው ከመኝታዬ ማለት ነው። ከዛ ተነስቼ ተጣጥቤ ልብሴን ቀይሬ እስከወጣ ድረስ 12 ሰዓት ይሆናል። 12 ሰዓት ወጥቼ ታክሲ እጠብቅና ወደ ሱቅ እሄዳለሁ። ሱቅ ከሄድኩ በኋላ አትክልት የምሰራቸውን ነገሮች ቀን በቀን ነው የምገዛው። ምክንያቱም ፋሶሊያ ቃል ለምግብ ማዘጋጀት የሚሆኑ ነገሮች ገዝቼ እኔ ነኝ የማመጣው። እሰራለሁ ቀን ከቀን በቃ በጣም ደስተኛ ሁኜ ማለት ነው። እኔ ያገባሁት ልጅ እያለሁ ነው። ምክንያቱም ልጅ እያለሁ ቤተሰቦቻችን በግዴታ ማለት ነው አስገድዶ እንደመዳር ማለት ነው ይመስለኛል 7 አመት ልጅ ሆኜ ትምህርቴን 9ኛ ክፍል እንደደረስኩ ከዛ በፊት አባቴ ሞቶ ነበርና የ9ኛ ክፍል ተማሪ ሆኜ ወደ ሱዳን ሀገር ሄጄ ነበር። ጋር የኖርኩ ስራ ነበር። ለ5 አመት ያህል ሰርቻለሁ። እየሰራውን ቤተሰቦችን አግዝ ነበር። በችግር ውስጥ ስለነበሩ እነሱን ሄጄ ለማገዝ ግዴታ እኔ ነበርኩ የነበረብኝ። ምክንያቱም እነሱ በጣም ትንንሾች ናቸው ሌሎቹ እና ሱዳን በነበርኩበት ጊዜ በጣም አስቸጋሪ ነበር። ምክንያቱም በጣም ሙቀት ነው፣ ስራ ይበዛል። አንደኛ ልጅ ሁኜ ነበር የሄድኩት። አጋጣሚ 2 አመት እንደሰራሁ እናቴ ሞተች። ከሱዳን ከተመለስኩ በኋላ ነው ባለቤቴ ጋር መኖር የጀመርኩት። ጸጉር ቤት ከፍተውለታል እነሱ አሁን በክፍለ ሀገር። ከዚህ ስራ ከሄድኩ በኋላ እሱ ጋር አብሬ መኖር ፈልጋለሁ። ከሄድኩም ያው እሱ ጋር ነው አብሬ የምሰራው። ምናልባት የጸጉር ቤቱን ስራ ኮርስ ወስድና አብሬ እሱን እያገዝኩ ነው መስራት የምፈልገው፣ የወንዶች ጸጉር ቤት ማለት ነው። ለሁለት ብንሰራ ምናልባት የተሻለ ለውጥ እናመጣለን። ዋናው ነገር ፍቅር ካለ ማለት ነው አብሮ ሰርቶ ብዙ ነገር ማድረግ ይቻላል።